የሥራ ሐሳብ ኖሯችሁ ነገር ግን በመነሻ ካፒታል እጦት ወደ ተግባር መግባት ለተሳናችሁ ወይም ሥራ ጀምራችሁ ለማስፋፋት የገንዘብ አቅም ላጠራችሁ መልካም ዜና ይዤላችሁ ቀርቤያለሁ። የ2026 የቶኒ ኤልሚሎ ፋውንዴሽን $5000 ወይም ደግሞ በእኛም 765,000 ብር የገንዘብ ድጋፍና የሥራ ፈጠራ ስልጠና ምዝገባ በይፋ ጀምሯል። በዚህ ቪዲዮ ስለ ሥራ ፈጠራው ውድድር ምንነት፣ ውድድሩ ላይ ለመሳተፍ ምን እንደሚያስፈልግ፣ እንዴትስ ማመልከት እንደሚቻል፣ የሚጠየቁት መስፈርቶች ምን እንደሆኑና ከሁሉም በላይ ደግሞ ለአሸናፊነት የሚያግዙ ስልቶችን እጠቁማቸዋለሁ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መስፈርቶቹ ከመግባታችን በፊት የፋውንዴሽን ለምን በየዓመቱ በሚሊዮን የሚቆጠር ዶላር በአፍሪካ ወጣቶች ላይ ኢንቨስት ያደርጋል የሚለውን መረዳት በጣም አስፈላጊ ነው። ይህንን ካወቃችሁ ነው የውድድር ማመልከቻችሁን ስትጽፉ ዳኞቹ የሚፈልጉትን ቁልፍ ሐሳብ ወይም ደግሞ ፍላጎት መንካት